እዚህ ቤት ኧረ እዚህ ቤት ኧረ እዚህ ቤት ወይ በረታታ ብሎ ይመልሳል። ልጅቷ ትደነግጣለች። ከዛ ወደዛ ይሄዳል። ወደዛ ይሄድ የሆነች ልጅን ያገኛል። ተዘረጋለች። ላምሊ አቦኖ ሰላም ልሽ ይላልና ሲሆን ነገር ሽጉጥ ይዘሻል እንደ ምናምን ሲላት ደንግጣ ትሄዳለች። ያው እና ማማ መቼ ነው መሰለኝ? ወይ አንተ ደግሞ ምንድነው የምትጨቃጨቀው? ቀጣይ ሳምንት አልኩህ እንዴ? አይ ባለፈውም ቀጣይ ሳምንት ስላልሽኝ ነበር እና አሁንም ቀጣይ ሳምንት ነው። ያው ሆነ ደግሞ ማታ ብትሰጪኝ ደስ ይለኝ ነበር። ኦጂ ደግሞ እቺ ህፃን አይደለች እንዴ? ኤርሚ ጀስት ነበር። ሄሎ ኤቭሪባዲ እንዴት ናችሁ? ቢኒያም ነኝ። በድጋሚ ተመልሻለሁ። ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ ከች ብያለሁ። ኦ ማይ ጋድ ዋው! ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ እንደዚህ ሳቅ በሳቅ የሚያደርጉ ቪዲዮዎችን ከኛ ጋር አብራችሁ እያያችሁ ፈታ ማለት ትችላላችሁ ማለት ነው። እንዴት ናችሁ? አለን እኛ ሰላም ነን። ስራ እንዴት ነው? ጤና፣ ትምህርት ሁሉ ሰላም ነው አይደለ? ጣናነሽ የተደረሰች ጣናነሽ ሰሞኑን በቃ ፌስቡክ ላይ ስገባ ያ ፌስቡክ አንዳንዴ ይጠቀማሉ። ኦልሞስት ኦፍ ኮርስ ፌስቡክ ይጠቀማሉ እንዴ እና ስለ ጣናነሽ ነው ወሬው ሁሉ። ጣናነሽ የተደረሰች ጣናነሽን በሰላም የምትገባበት ቦታ ያስገባልን። ከየት ነው የመጣችሁ? አይደል ነው ብቻ ዝም ብሎ ድንገት ከመሬት ተነስቶ ስለ ጣናነሽ ጣና በጣና አደረጉት ፌስቡክን። ኤኒዌይ ጋይስ ቻናሉ ሰብስክራይብ እንድታደርጉ በድጋሚ ያሳስባችኋለሁ። አሁን የመጀመሪያው ወደ ቪዲዮአችን እዚህ ቤት ኧረ እዚህ ቤት ማነሽ ምንድናችሁ? ምን ጀመራችሁ ደግሞ? በር ዘግቶ ትኝት ነው። አሁን እኔ ምን አልበላ እኔ ዘመድ ጥየቃ ነው የመጣው። ኧረ እዚህ ቤት ወይ በረታታ ሰላም ናችሁ? ታው እሱን ነገር ማን ነው? ታዩ እሱን ነገር ሰላም ነሽ? ሰላም ነሽ? ሁሉ ሰላም መስገን ሁሉ እንዴት ነሽ? ሰላም ነኝ። እግዚአብሔር ይመስገን ደህና ነኝ። ወይ ደህና ነኝ። እኔ ደህና ነኝ። አንቺ እንዴት ነሽ? አሁን ቡናውን ቆይ ይፈላልሽ ሌላ ኧረ ምንም አንዴ ቡና ማሳጠቃች ኧረ በታሪክ እኔ ነው ማግኘቴ ብቻ ነው። እኔ ማግኘቴ ብቻ ነው። ምን አደከመሽ? እንዴው ከተራራቅን ቆየን። እኔ እንደው ዘመድ ደግሞ ደህና ነኝ። እኔ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? እኮ እንደው ደህና ነሽ? ደህና ነኝ። አይ እናት አፈር ልብላ ኧረ ጥላትሽ አፈር ልብላ። ባለቤትሽ አይ ድሮ ያሳለፍ ደህና ነኝ። እኛ ግን ደህና አይደለንም ብሮ። ማን ነው ሲስተር ሮስተር whatever man ምንድነው? what the hell is this? ያሰብኩት ብቻ አይደለም እሱንም እያበረታታችሁ እንዳልሆነ ተስፋ አድርጋለሁ። ደርቲ ነገር አላወራም። ለማንኛውም ናንሴንስ የሆነ ቪዲዮ ነው። በቃ ናንሴንስ በሆነው እናልፈዋለን። ይሄ መጨረሻ ላይ ያልከው ነገር ደግሞ የሌለ ነው ያሳቀኝ። ይሄማ ፒሪድ ያለ እውነቴን ነው የምላችሁ። ይህ ወራይ ሪፖርት አለው። ጂሰስ እንደዚህ አይነት ቪዲዮችን በመቃወም ሀገራችንን ከእንደዚህ አይነት ነገሮች እየጸዳች እናርጋት። ይኸውላችሁ ይሄ ግፈኛ የሆነ ልጅ ምን እንደሚያደርግ ዝም ብላችሁት ይኸው ምግብ ቤቱ ጋር ቆሟል። ውስጥ አየት አደረገና እዚህ ጋር ምግብ የሚበላ ልጅ አለ። ውስጥ ባሉኮ ይመጣል። ባሉኮ ተንሳፍስፎ ሰላም ይለው ሲል ይቀጠዋል። ሰላም በለኝ ይለዋል። ሰላም በለኝ ሲል ድጋሚ ዘረጋና ይቀጠዋል። ሼም ይዞት ወደ ውስጥ ይገባል ማለት ነው። ከዛ በቃ ስራ የሌለው ሰው እንደዚህ ነው ይነካዋል። አሁንም ሲነካው እንዴ ነው እንብላ ሲለው ናና ሲለው እጁን ሲዘረጋ ይቀጠዋል። ስራ የሌለው ሰው እንግዲህ ሰውን እንደዚህ አዛ ነው የሚያደርገው። በዚህ አጋጣሚ ስራ ያላችሁ ስራ ፈልጉለት። ያው መጣ ልጅቷን ሰላም ይላት እጇን ስትዘረጋ ተንሳፍሰፈ። ኧረ ወዴት
ብሎ ይመልሳል። ልጅቷ ትደነግጣለች። ከዛ ወደዛ ይሄዳል። ወደዛ ይሄድ የሆነች ልጅን ያገኛል። ተዘረጋለች። ላም ሊያቦኖ ሰላም ምልሽ ይላትና ሲሆን ነገር ሽጉጥ ይዘሻል እንደ ምናምን ሲላት ደንግጣ ትሄዳለች። ከዛ የግፈኛ የሆነ ልጅ ዝም ብላችሁት ከዛ ጋር የሚመጡ ልጆችን እየጠበቀ ነው። በነገራችን ላይ ስራ ከሌላችሁ አንዳንዴ እንደዚህ ተዝናኑ፣ በሰው ላይ ሙድ ያዙ። አበሻ ደግሞ እንደዚህ አይነት ነገር ይመቸዋል አትሉ? እና የቪዲዮ ቫይራል እንዲወጣ ዝም ብላችሁ ኮፒ ሊንክ አድርጉ። እዚህ ጋር የሚመጣው ተጫዋች ይወላችሁ የከፊት ያለው የሆነ ነገሩ ከጎን ስታዩት ሮናልዶን ይመስላል። ሰላም ይለዋል። ከዛ ሁለተኛው ጀለስ ሲመጣ አረ ወዴነሽ ብራዘር ብሎ ይቀጣዋል። እስከነ ቁንጧ ሼም ይዟት ትሄዳለች ማለት ነው። ከዛ አንዱ የሚያውቀው ልጅ መጣ። ጀለስ ነገር ነው እንዴ ወዴት ነሽ ብራዘር ምን ሆነሽ አንቺ እንዴ አይነማ ሰላም ብሏል። አንቺ ያራዳልሽ አረ ወደዛ ዞር በል እየሄድክ እንዴ ይሄ ደግሞ ጅል ነው። እነዛ ሁሉ እየተቀጡ መቶ ሰላም ይላል። ምን አይነት ጅሎች ናቸው? ድጋሚ አረ ጉድ ፈልቷል። አንቺ በቃ ያራዳልሽ የቡና ደጋፊ ነሽ መሰለኝ ነው በቃ ግቢልኝ ብሎ ሲለው አረ ሂጂ አባቴ እየሄድሽ ይለዋል። አንዷ ደግሞ አጣሽ እጇን ዘርግታ የሆነ ስጦታ ሊቀበል ነው መስለው ተቀጣውን በቃ ሊሄዱ አልቻሉም። በጣም በቃ መሯቸዋል። ከዛ በኋላ ይሄ የተረገመ ልጅ ወደዚህ ይመጣና የሆነ ልጅን መጥቶ ሰላም ይለው ልጅቷ ቀጣት። ልጅቷ ተቀጣች። በቃ ሄደች። በነገራችን ላይ ማለት ነው በጣም የሚገርመኝ አበሻ ለሰላምታ ያለው ፍቅር እና በዚህ ቪዲዮ ያበቃል ማለት ነው። የተመቻችሁ ሰው ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። አንተ አሁን ይሄን ይመቻል ብላችሁ ነው የሰራችሁት? የምራችሁን ነው? እኔ በቃ ሰው ሲረዝም ጅል ነው የሚባለው ነገር አላምንም ነበር። ዛሬ ነው ያረጋግጥኩ። ይሄ ኪሊል ማንጃሮን አክሉ ይጃጃላል አይደል? ሻን ኮንተንት ክሬት ማድረግ ካልቻልክ ለምን አትሆን? ነገሩን እስካንተ የተሻለ ምን ሰራው? የምድር ግን እኔ በጣም ነው የደበረኝ። ቲክቶክ ላይ እኮ በቃ የግድ እኮ መምጣት አይጠበቅባችሁም እኮ መውጣት እኮ አይጠበቅባችሁም። ምንድን ነው አሁን ሻውን ምንድን ነው? በጣም ከሚደብሩ ነገሮች ልንገራችሁ ጋይስ። የሆነ ሰው እጁን ዘርግቶላችሁ ሲመልሰው የሚያስጠላውን ያክል የሚያስጠላ ነገር እሱ ጋር የተፈጠረውን ነገር መቼም አንተ ቪዲዮ ላይ አልተፈጠረም። የኔ ጌታ አሁን አንተ ቪዲዮ እየሰራ ነው ታውቃለህ። ስነቲንግ ግን ደግሞ እኮ ደባሪው እኮ ደግሞ ይሄ እንትን ምንድነው ይሄ ተራኪው እኮ ሁለት ጅላንፉ ጅላጅል አንድ ላይ ሲገናኙ ማለት ነው። ይስድብ እኔ ስድብ የለኝም። ይሄንን ቪዲዮ ለአንድ ብር ነው እንደውም ሪፖርት ማድረግለት። የምር እሱ ራሱ ከሱ ራሱ ካቅም በላይ ነው። እሱ ነው ስድብ ሊያገኝለት የሚችል ለዚህ ቪዲዮ ነው። አሁን ስድብ ያጣው ተሳዳቢ አይደለም ሲፈጥሪ አጣው። በቃ ማግኘት አልቻልኩ። እኔ ስድብ ቢኖር በፓኬጅ ነው እንደዚህ አንሊሚትድ ነበረ ምገጭ እየቆጠብክ ምን ትቆጥባለህ? ዝም ብለህ አንሊሚትድ እንድትጠቀም ነበረ ምገጭ ማለት እንደዚህ ቁመቱና እንጅልግጉ ምናምን ስራ ሌላ ስራ እናት አትጃጃል። በቃ የለም አይደለ ኮንተንት የለም አይደለ አይዲያ ነጠፋ አይደለ አይዲያ ከሰማይ ራቅ አይደለ ክሬቲቪቲ በሩንም መስኮቱንም ዘጋባ አይደለ በቃ አረፈ ቁጭ በል በርን ዘጋና ተኛ። እዚህ ሰላም ለምዶብኝ ነው ይቅርታ። ከእስራኤል ጎን ነኝ ከኢራን ጎን ነኝ። ሰይጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሰንት። ኢትዮጵያ ላይ እንቁላል ስንት ነው? 25 ብር 25 ብር ይኑ 10 ሚሊዮን 25 ብር ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶብን ማለቁንም ፈጣሪ ይወቅ። አልቅም ምድረ ነቅሎ ሯጭ የቅቤ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕድ አምልኮ ነው የምን አባ ኢትዮጵያ ነው የሚሉ። እስራኤል ሄደ ኢትዮጵያ ብትለው አይዶን ግብሽት ገራም ነው የሚለው። በቴክኖሎጂ ነው ባዕድ አምልኮ ነው ተመችቶኛል። በቴክኖሎጂ ነው። እኛ የምንጣለው ምንድነው? በግጦሽ መሬት ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነህ ከኢራን አንቲል ነው። በሁለቱ ጦርነት ውስጥ 100 ሰው አልሞተ። በጦርነቱ ማለት 100 ሰው አልሞተ። እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለና። ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ። መጀመሪያ አንተ ቁም፣ በሁለት እግር ቁም። እስቲ መጀመሪያ ቁምና አሳየኝ። አቦኔ እኮ ኢትዮጵያ አይደለሁም። ቴንክ ዩ። እኔ በጣም የሚገርመኝ ነገር ማለት ነው በአለም ላይ አዳዲስ ጦርነቶች በተፈጠሩ ቁጥር ኢትዮጵያ ውስጥ አዳዲስ አህዮች የሚፈጠሩት ነገር እስራኤል ጎን ነኝ
ራስህ ልክ ነህ። ራስህ ቁምና እስኪ ያበደርኩን ብር መልስልኝ። እከካም መልስ፣ እሱን የተበደርኩን ብር መልስ። እያንዳንድ መጀመሪያ ከእስራኤል ከሆነ ምናምን ጎን ከመቆም ብር ምን አገባ እንዴ? ምን አለ ያልበላህም ባታክ የራሷ እያረረባት የሰው ታማስላለች የሚባለው ተረት እኮ 100% የሚሰራው ሀበሻ ላይ እኮ ነው። እስራኤል አያውቁም ሲጀመር ከነመፈጠር ራሱ ትዝ አትላችሁም እኮ። ልክ ነው ደግሞ ሰምተሃል አይደለ? ልክ ነው። በዚህ ጦርነት በሚሳኤል እንደ ውሃ እንደ እየተወራወሩ የሞተው ሰው 100 ነው። እኛ ድንጋይ ብትወረውር ራሱ በቀን 100 ሰው በአንድ ደቂቃ ውስጥ የምትገድሉ ህዝብ ነው። የሆነ ሰዓት ቃጠሎ ቢነሳ ራሱ ሲሯሯጥ ምናምን የሚሞተው ህዝብ ነው 100 ህዝብ። እስኪ መጀመሪያ ራሳችሁን ከእንደዚህ እኔ ምን አገባችሁ? ከተቻለ ዓለም ሰላም ብትሆን ፒስ ነው። ካልተቻለ እናንተ ማን ከእስራኤል ጎን የምትቆሙ? ከዛስ ቆምክስ? ከዛስ ምን ልትሆን? በያ ይመችሽ አራዳልሽ። ቴንኪው የውስጤን የተናገረልኝ እናቴ ትሙት የውስጤን የተናገረልኝ በኢየሱስ Hey baby girl. Hi, Sanam. Hi. Hi. You are so very delicious. So Oh, please have it, sit please. Preparing እንጀራ I'm not talking ፉገራ by the way. ምን አልከኝ? የሚያጠግብ እንጀራ ከምጣዱ ያስታውቃል እንደማለት ነው። ያው ቆንጆ እንደሆነሽ ይቀጣ አንዴ ስልክ ላውራ። ወይኔም ላወራ ነበር። እሺ ኦኬ። ሄሎ ሀቢቢቲ እየደወልሽ አታስጨንቅኝ አላልኩሽም? ሰብሰብ አሁን እዚህ ጋር ነበርሽ እንዴ? በኢየሱስ እንዴ ምን ታናችሁ? በኢየሱስ ጆን ይባላለሁ። ሜላት ይባላለሁ። ወይኔ በስመ አብ ፍራንክ ሰራለሁ ብዬ ወይኔ ቻው በቃ ቻው። ቀሽም የሆነ አክቲንግ ዝም ብለህ ተመካክረህ ትሰራና እዚህ ፕራንክ ተደረግኩ ፕራንክ ተሰራራው ምናምን ትላለህ። እኔ ባላዩ ዝም ብዬ ስቅ ያላልፈልም እነግርሃለሁ። እዚህ ተመካክረን የሰራው እንዴ ልጆቹ ግን አንተ እንዴት ነው እንደዚህ የተመሳሰሉት? ጂሶስ ኮፒ ማሽን ራሱ እንደዛ መሰለኝ። በጣም ምንድነው የሚመስሉት? አንድ ዛሬ አሪፍ ሙድ ላይ አይደለም ጋይስ። እያስጠላኝ ነው፣ እያናደዱኝ ነው። በቃ እዚህ ጋር እያዩዋቸው ያሉ ቪዲዮዎች በሙሉ ዛሬ እያሳቁኝ አይደለም እያናደዱኝ ነው ያሉት። አብረን እንናደድ። ያው እና ማማ መቼ ነው መሰለኝ? ወይ አንተ ደግሞ ምንድነው የምትጨቃጨቁ? ቀጣይ ሳምንት አልኩህ እንዴ? አይ ባለፈውም ቀጣይ ሳምንት ስላልሽኝ ነበር እና አሁንም ቀጣይ ሳምንት ነው። ሆነ ደግሞ ማታ ብትሰጪኝ ደስ ይለኝ ነበር። ኦጂ ደግሞ እቺ ህፃን አይደለች እንዴ? ኤርሚ የእጅ ጀሰን ነበር በግድ እናድርገው እንዴ? እንግዲህ ቀጣይ ሳምንት አልኩህ። ለካ አበባ ግስጨኝ። ይሄው ያለኝ ይሄ ነው። ችግር 50 ይቀራል። የረጃጅም ሰዎች ጅልነት ግን ምን ነው በዛ ተንዛዛሳ። ስንት ነገር ነው ያሰብኩት። እሺ ቆይ ስንት ርቀት ነው የሄድኩት? ምንድነው ስጭኝ እዚህ ለማጠብቁት የማትገምቱት ተጃጅሉ አጃጃለኝ። እኔ እስክሰጡ እጠብቃለሁ። እዚህ አልሰጠችውም የምሯል። እየጠየቀኝ ያለው ሀገሬ እንድሸጥ ነው። አታካብዶ። የሀገሪቷ ሚስጥር ያዙን ሰረር ከሰጠኝ አሁን እኔን $1 ሚሊዮን ሰጣለሁ እኮ። እኔ ሀገሬ እንድሸጥ? አታካብዶ። እንዴት ነው ማላካብዶ? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስንሸጣት ከመሰለ ትክክል ነው። አገሪቷ ራሱ $1 ሚሊዮን አልሸጥኩሽም ብትላት ይደብራታል፣ ትጣላለች። መቼም ማያልፍልህ እኔን የማታሳልፍልኝ ነው የምትለው። $1 ሚሊዮን ይላል እንዴ? በእናትህ ዶላሩን አንሰውና እኔ ጆሮዋን እላታለሁ። ዶላሩን ተው ዝም ብለህ በሚሊዮኑ ብቻ ምናምን የሚገዛ ካለ እንደውም ሽጡ፣ ድርሻችንን በሰጡን በቃ ባከፋፈሉን። ምን ትሰጣለህ ብራዘር? የራስ $570
ብድር አለብህ አይደል እንዴ? ያንዳንድ እሱን ክፈል ከእስራኤል ጎን ከመቆም በፊት። ከዛ በኋላ ትቆማለህ። መጀመሪያ እሱን ክፈል ያንዳንድ። እሺ ሞጣ ቲክቶክ ባይኖር ኦቨር ሹፌር ሆኖ ገና ሳለው እያሳቀኝ ነው። ውረጅ ሲል እየታየኝ ነው። አይ ጉድ ሞርኒንግ። እንዴ አበሻ ነሽ እንዴ ማይ ፍሬንድ? እንዴ ከየት ነሽ? ኢትዮጵያማ ኢትዮጵያ ነሽ። ዘርሽ ከየት ነው? ነገድሽ ስርሽ ግስሽ አመጣጥሽ አበሻ እኔ ነገዳ ኢትዮጵያ እንደሆንኩ ነው የማውቀው እኔ። ውረጅ ስለ ኢትዮጵያ ስለ ዘር አንቺ ልትነግሪ ነው? ውረጅ። አር ዩ ክሬዚ? ላንቺ $10 ብዬ ማንንም በዘሩ የሚያፍር ወራ እቺ ጉግል ቂጥ ፐርፌክት ነው። በቃ ፐርፌክት ራሱ በቃ ውረጅ ፓርት ይሄ ላንቺ $10 ብዬ እዚህ ዘርሽን በዘርሽ የምታፍሪኝ ምናምን እንደ ጀለዛኪ አንተ ምር ይመችሽ ብቻ ምሻራዳል። አሁን ተድና ትቡጀት እብርቴ ላይ ውሃ ልትቀዳ ስትሄድ ኩበስ ስትለቅ የምትተናኮሰውን ነገር አቁም። አለዛ ዋል ብሎሃል በሉ ጉዳት ላድርስበት። ዝም ብዬ ኮረኮር ቤቱን ላፍርሰው። ጉዳት ሰውነቱ አይችልም። ቤት ኮረኮር ቤቱ ማለት ነው ዝም ብለህ አንገራግረው ብቻ ነው። ሂድ በል አይወው ጅላስ ቤቷ ምንድነው ማለት ጅሶስ አንተ ራስህ ጉዳት ደርሶብህ አይደል እንዴ? እንዴት ነው ጉዳት የምታደርሰው? ከጉዳት ሳታገግም ችግር የለውም። አይ ቆፍጣን ነው። አሳዩና አጫወትኳት እና ልብስሳ ተጠቀመ ውሰደው። ብርቴ ተጫውቶ ተመለሰ። ላስተካክልለት አንቺ ሂጂ። አሮጌ ዛሽ ልጅ አምልጥ እኮ አምልጥ ያራዳልሽ። ቪዲዮ እናንተ ስሯት ጥንቅቅ ያለሽ በቃ ይመቻችሁ። አተፈላው ና ብያለሁ ና ካካር ግዛ። ኧረ ቤት ይቆጡኛል። እኔ እንደዚህ ሄላል ኮንዴ መጣፋለህ ታኛለህ። ኧረ ሰፈሬ ለኔ ያፈሉት ነው። አች ነይ እባክሽ እዚህ ነይ እባክሽ ጫማዬን ሰሪ እንዴ ሰፈር ጉልቤ ሰራው በቃ ተነሽ አትባረው። ከጥላሸት መለስ አልከው ና እኔ ነው ና እኮ ነው ምን ልትሆን ነው? ምን ልትሆን ነው? አልገባኝም። እንዴ ምን ልትሆን ነው? ምንድነው? አባቢ ዳቦ ግዛልኝ። ዳይፐርም ጨምርላት። በዛው ዳይፐር ጨምረ በመልሱ። ከሶስቱ ማን ነው ብር የሚያጠፋው? ሁለቱ ናቸው እንዴ? ከሶስቱ ማን ነው ትዕዛዝ የማይወደው? በረደኝ፣ እግዚአብሔርን በረደኝ። ከሶስቱ የቤት ስራ ማን ነው በስርዓት የሚሰራው? ከሶስቱ ማን ነው እምነቱ ላይ ጠንካራ? ከሶስቱ ማን ነው ውጪ የሚለው? ከሶስቱ ማን ነው ስልክ ላይ የሚውለው? ከሶስቱ ማን ነው ሆዳም? ከሶስቱ ማን ነው ለቤተሰቡ የሚያደርገው? ከሶስቱ ማን ነው ልብስ የሚያምርበት? ከሶስቱ ማን ነው ሆድ የሚብሰው? ከሶስቱ ማን ነው አኩራፊ? ሁለቱ ትዊን ናቸው እንዴ? አንድ ላይ ነው እየጠበቀቻቸው ያለው። ከሶስቱ ማን ነው አልቃሻ?
ከሶስቱ ማን ነው ትምህርቱ ላይ ጎበዝ? ከሶስቱ ማን ነው ስራ የሚለው? ከሶስቱ ማን ነው እንቅልፋም? ከሶስቱ ማን ነው ፈታ የሚለው? ከሶስቱ ማን ነው ጸጉር አላድግለት ያለው? ቸግሮናል። ከሶስቱ ማን ነው የቤቱ ተወዳጅ? ከሶስቱ ማን ነው ደፋር? ከሶስቱ ማን ነው ፈሪ? ከሶስቱ ማን ነው ቀበጥ? ከሶስቱ ማን ነው ጩኸታም? ወደ ከሶስቱ ማን ነው እኔን የሚያገባኝ? ቀይ የለበሰችዋ ኦፍ ኮርስ ቀይ የለበሰችዋ ብሮ ሶሪ ሚስት አለ ይለካ ኤኒዌይ ቀይ የለበሰችዋ ልጅ አሁን የብዙ ሰዎች ምርጫ እየሆነች ነው። አይሚን ጥሩ ነገሮች ላይ ነው ዋይ ተደፋባት። ሌላ ወይ የለም ከሶስቱ አንዷ ወር ሁለቱ የሆነ ችግር እንዳለባቸውና አንዷ ችግር እንደሌለባት ለማሳወቅ ማለት ዝም ብላችሁ ከምትጠምቋቸው ማሚ ወጣ ያለዝስ ምንድነው ቲሙ ምንድነው መተላለፍ የተፈለገው መልእክት? እኛ መልእክት እንፈልጋለን። ወያኬ ይሁን ግድ የለም አሁን ከምናልቅ አብረን ከምንበላላ ከምናልቅ ባጭሩ ቢቀጭ ይሻላል።